ሰማይ ላይም አረግኩኝ። የዛኔም የድንግል ማርያም ልጅ መሲሁን አገኘሁት አሉ። እርሱም ሰላምታን አቀረበልኝ፣ አቀባበልም አደረገልኝ። መልካሙ ወንድሜ መልካሙ ነቢይ እንኳን ወደ ሰማይ ዓለም መጣህ አለኝ። በመልካም ነገርም ዱዓ ጸሎት አደረገልኝ አሉ። ማስረጃ እያሉ ነው። አሳያቸዋለሁ፣ ችግር የለም ላሳያችሁ። አይ በእኔ ልጨርስ ጥያቄና እንዴ። ስለዚህ ቅድም ላይ ቁርአኑ ስግደቱ ምንም አልተቀየረም እንደነበረ ነው የመጣው የተቀበልነው አልከኝ። አሁን ደግሞ ሰማይ ላይ ወጥተው ከሁለተኛ ሰማይ ላይ አላህ በቀጥታ ነገራቸው አልከኝ። በሁለተኛ ሰማይ ላይ አላህ ኦኬ። ስግደቱን ምንድን ነው ያልሽው? መጀመሪያ ላይ ለልጃቸው በጣታቸው ምልክት ሰጡ፣ ሲሰግዱ የሞቱ መሰለቻቸው ምናምን ብዬ ምንም የተቀየረ ነገር የለም ስግደቱም እንደነበረ ነው አልከኝ። አሁን ደግሞ ስግደቱን ሰማይ ላይ ወጥተው ከሰማይ ላይ ይዞት ወረዷል። ይሄ የሆነው ህይወታቸው መጨረሻ ላይ ነው። መጀመሪያ ጠየቅሽው፣ የህይወታቸው መጨረሻ ላይ ነው። ይሄ ትእዛዙ ደግሞ ከዚያ በፊት ነው። መጀመሪያ ላይ ነው ወደ ሰማይ ማድረጋቸው። መጀመሪያ የነበረው ሰላትና አሁን ያለው ሰላት ይለያያል። እንደዛ ከሆነ አይደለም። አሁን የጠየቅሽው አንቺ ጣታቸውን አነቃነቁ የሚለው የህይወታቸው ፍጻሜ መጨረሻ ላይ አካባቢ ነው። ገብተሻል አይደለ? ይሄ ደግሞ ትእዛዝ የሆነው ያረጉት ምናምን ገና ነብይ እንደሆነ አካባቢ ነው። እና የዛኔ ነው የሶላትን ትእዛዝ ተቀብለው የመጡት። ገብተሻል? ያ ነው። ቀደምት ነብያቶች ይሰግዱ ነበር። እሺ እንደዛ ከሆነ ይቅርታ አንድ ጥያቄ፣ ስልኬ ባትሪ ሊዘጋ ነው። ገብርኤል መጥቶ ከሚነግራቸው ቁርአኑን እንዳለ እዛው ሰማይ ላይ ወጥተው ቀጥታ ይዞት ለምን አልመጡ? ምኑ ሶላትን ትእዛዝ ቁርአኑ የሶላትን ትእዛዝ ነው። የሰላቱን መጀመሪያ አካባቢ መጀመሪያ በወጣትነታቸው ሄደው አይተው ይዘው መጡ አይደል? ሰማይ ላይ ቁርአኑን ደግሞ ከዛ በኋላ ቀስ በቀስ አንድ ባንድ እየተባለ ነው ከገብርኤል የተነገራቸውና ያ ከሚሆን ቀጥታ ከራሱ ካለ ተቀብሎ ለምን አልመጡም? ቁርአኑ በዛ በወጡበት እግረ መንገዳቸው። አሁን እሱ አምላክ ይህንን ለማድረግ የወሰነው በዚህ መንገድ ነው። በመልአክ በኩል ለቀደምት ነብያት እንደሚገልጥ ይታወቃል አይደለም? ለዚያውም በመልአኩ ገብርኤል አማካኝነት በዚያ መንገድ ገለጸላቸው። ለእርሳቸው በህይወት በኖሩበት ዘመን ቃልን እያወረደ ያዛቸዋል። አንድ ትልቁን የአምልኮ ስርዓት ሶላትን ሊያዛቸው ሲፈልግ ግን በቀጥታ አዘዛቸው። ይህ ምንን ያመለክታል ከተባለ ይህ ትልቁ የአምልኮ ስርዓት መሆኑን ያመለክታል። አይ አምላክ እንዲህ ከሚያደርግ ለምን እንዲህ ያደርጋል የሚል ከሄደ ይነሳሉ። አብ ለምን አልመጣም ወልድ ከሚመጣ? ወይንስ የመንፈስ ቅዱስ ለምን አልመጣም? አያስኬድም። አይሽ አይደለ? አይ ወልድ መምጣት ስላለበት አብ ነው የላከው። ይሄ አይደለም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሶላትን ሲያዛቸው ጊዜ በቀጥታ አዘዛቸው፣ ጠራቸው። እንዳውም ይሄ ለብዙ ክርስቲያኖች ጥያቄዎቻቸውን መልስ ነው። ምን ብለው ይጠይቃሉ? ብዙ ጊዜ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አላህ በቀጥታ አናግሮታል ወይ አለ ገብርኤል ያለ ሶስተኛው አካል ብለው ይጠይቃሉ አይደለ? ለዚህ ትልቅ መልስ ነው። እንዳውም ይሄ አዎ አላህ በቀጥታ አናግሯቸዋል። በቀጥታ አናግሮት ስሙን እየጠራ አዎ ስሙን እየጠራ ሙሐመድ እያለ አዎ ሙሐመድ እያለ አምልከኝ ብሎታል። ሙሐመድ ብሎ አዎ አምልከኝ ብሎታል። ያው ገብታችኋል? ያ ሙሐመድ እያለ هذه 5 ሰለዋት እያለ ይናገራቸዋል። ሙሐመድ ሆይ እያለ እያናገራቸው እርሳቸውም ያለማንም መካከለኛ አያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት የተለዋወጡበት እንትን ነው። የአምልኮ ትልቁ ስርዓት ነው ያዘዘባቸው ቦታ ላይ ይሄ ነው። አብሳሪ ገብርኤል ብዙዎችን ሲያበስር አረጋግጦ ነው ማለት ሲጀመርም አረጋጊ ነው መልአኩ በእኛ ማለት ነው። ነብዩ መሐመድ ግን በጣም ይረበሹና ይደነግጡ ነበር። እሺ መልአኩ ገብርኤል በመጣ ጊዜ ወደ ዘከርያስ ደንግጧል? አልደነገጠም? ፈርቷል? አልፈራም? ያፈራው ድንግል ማርያምን ፈርታለች ከግርማ ሞገሱ እንጂ ካነጋገሩ ብቻ ሳይሆን ደንግጣለች ማለት ነው። ድንግል ማርያም የለ ሲጀመርም ታውቃለህ ከመላእክት ጋር ያደገች ናት። በቤተ መቅደስ ያደገች ናት። ጥያቄው እሱ አይደለም። የፈራችው ከግርማ ሞገሱና ይህ ነገር እንዴት ይሆንልኛል ከሚለው አንጻር እንጂ መልአኩ ገብርኤል የሆነ ትልቅ ማብራሪያውን አንቺ ያዥው እና ቃሉን መጽሐፍ ቅዱስ ላይ የሚለውን እናውራ። ዘካርያስ እና ማርያም ፈርተዋልም ደንግጠዋልም አይደለም? መልአኩ ገብርኤል መጥቶ ባናገራቸው ጊዜ ደንግጧል። ከግርማ ሞገሱ ደንግጧል። ፍራቻ ግን የሚል ቃል የለም። አንቺ አልሽ
አሳይኝ፣ ችግር የለም። የቱ ጋር ነው የሚገኘው? ላውጣ። እሺ ቆይ እሺ መጽሐፍ ቅዱስ እጄ ላይ ስለሌለ አንቺ ንገሪኝ። ያበሰረበትን ፓርት አውጣት። ለድንግል ማርያም ያበሰረበትን ፓርት አውጣት። መብሰሩ አይደለም ጥያቄ። ደንግጠዋል፣ ፈርተዋል? ይሄ ነው ጥያቄ። ደንግጠዋል፣ አልፈሩ? ፈርተዋል። ላሳይሽ፣ በቃ ችግር የለም። አሁን አልፈሩም ያላቸው ፈርተዋልም ደንግጠዋልም፣ ሁለታቸውም ዘከርያስም ማርያም። ስለዚህ ላሳይሽ። ሉቃስ ወንጌል ምዕራፍ 2 አንድ ላውጣ። እሺ ይታያል አይደል ልጆች? ሉቃስ ወንጌል ምዕራፍ 2 ላይ እናገኘዋለን ይህን ጉዳይ። እሺ ይቅርታ፣ ሉቃስ ወንጌል ምዕራፍ 1 ነው። ምዕራፍ 1 ነው። እሺ ያው እነዚህ ጋር ተመልከቱ ልጆች። ሉቃስ ወንጌል ምዕራፍ 1 እዚህ ጋር ይናገራል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል። ስለ ዘከርያስ ነው ያወራነው። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ሲጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘከርያስም ባየው ጊዜ ምን አለ? ደነገጠ፣ ፍርሃትም ወደቀበት። በጣም ጥሩ። ያ እነዚህ ጋር ተመልከትን። ስለዚህ ዘከርያስ ምን ሆኖ ነበር? ደንግጧልም ፈርቷልም። ማርያምስ ደንግጣለች ፈርታለችም? ወረድ ብለን እንመልከት። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ከተማ ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ሁሉ መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ምን ሆነች? ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና ምን አትበይ አላት። የጌታ ሰው ፈርተዋልም ደንግጠዋልም ድንግል ማርያምና ዘከርያስ። ደነገጠች እንጂ መስፈራች። አትፍሪ አላት። ያረጋጋት እኮ እሱ ነው። ፈርታለች አልፈራች? እሷ ፈራች የሚላለ አትፍሪ አላት። ምን ዘካርያስን ደነገጠም ፈራም እሱ መልአኩ ገብርኤል አረጋጊ መልአክ ስለሆነ አረጋጋት እንጂ ፈራች። ስለማረጋጋት እንመጣለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አረጋግቷቸዋል፣ አብስሯቸዋል። ወደሱ እንመጣለን። አሁን ጥያቄው ምንድነው? ፈርተዋልም ደንግጠዋልም ነው። ከተሻለ አይደል? ማርያም እኮ ፈራህ አትልም እኮ ያለችውን እኮ ቃል በቃል ይህ እንዴት ያለ ሰላምታ ነው የሚለውን አይታል። መልአኩ ነው እኮ አትፍሪ ያለ። አንዴ ፈራሁ ብሎ አልተናገረም እኮ ዘከርያስ። ፈራሁ ተናግሯል? አልተናገረም። አትፍሪ አላት። ስለፈራች እኮ ነው ወገናችን። የግዴታ ፈራሁ ብላ መናገር አይጠበቅባትም። እሷ ያለችው ምንድነው? ደነገጥኩ ብሎ ዘከርያስ ተናግረው ነው? ኖ በእሷ በኩል የተነገረው ምንድን ነው? የተነገረውን ስለሱ አይደለም ጥያቄያቸው፣ ወደሱ እንመጣለን። እሱ ሌላ ርዕስ ነው። ነገር ግን መልአኩ ያለውንና መልአኩ የተናገረውን እሷ ያሰበችውን መልአኩ ከተናገረው ጋር አይሆንም። አንድ ነው። ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም ምን አላቸው ወደሚለው ደግሞ እንምጣ። እንደሱ ከሆነ ችግር የለም። ገብቶሻል? ምን አላቸው? ተገለጠና ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርተሃል ብሎ አበሰራቸው። ቃል በቃል አብሳሪው መልአክ። አየሽ፣ አጽናኙ መልአክ አጽናኝ ነው። አጽናኝ ሁሉ ተብሎ ተገልጿል። ያጸናቸው ዘንድ አብስሯቸዋል። ሙሐመድ ሆይ እያለ አብስሯ። እርሳቸውም ረአይቱ ጅብሪል አሉ፣ ገብርኤልን አየሁት። ወለው 600 ጀናሕ ለእርሱም 600 ክንፎች አሉት አሉ። ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ የቁል ያ ሙሐመድ ኢነከ ለረሱሉላሂ ሐቀን ፈረፈዕቱ ዐይናይ ኢለ ሰማዕ ፈረአይቱ ልመለክ አለዚ ረአይቱሁ ፊ ጋሪ ሒራ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ?
ከዋሻውም እየወጣሁ እየሄድኩኝ እያለሁኝ የሆነን ድምፅ ከሰማይ ሰማሁኝ አሉ። ያም ድምፅ ምን ይላል? ሙሐመድ ሆይ እነሆ አንተ የአምላክ መልእክተኛ ተደርገህ ተመርጠሃል የሚል የብስራት ቃል ነበር አሉ። እኔም አይኖቼን ከፍ አድርጌ የተመለከትኩኝ፣ የዛኔም መጀመሪያ ዋሻው ላይ የተገለጠልኝን መልአክ ራሱኑ አየሁት አሉ። ገለጹት ሁሉ ወቀድ ሰደል ኡፉቅ አሉ። ይሄም መልአክ የሰማይን አድማስ ሞልቶታልም አሉ። አያቸው አይደለ? የዛኔ ምን አላቸው? ራሱ አብሳሪው መልአክ አበሰራቸው። ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ተደርገህ ተመርጠሃል፣ እኔ ደግሞ ገብርኤል ነኝ እያለ ተናግሯቸዋል። ማስረጃ ላሳይ ይችላል። እስኪ አሳይ። ማለት እንዲህ በተረጋጋ መንፈስ ቁጭ ብሎ ያዳመጡበትን ልክ እንደ ድንግል ማርያም ችግር የለውም አሳይሻለሁ። እንዲህ የተረጋጉበትን ፓርት አሳየኝ። እኛ እንደምናውቀው ከሆነ እንደደነገጡና እንደተደበቁ። አብሽር፣ ችግር የለም። መደንገጥ መፍራት፣ እሱን ላስረዳሽ። ለምን እንደሆነ ተረዳሽ? አልደነገጥም ማንንም እኮ። ነገር ግን ይኸውልሽ መልአክ ሲገለጥ ለሰው የመጀመሪያ ጊዜ ሲገለጥ፣ አሁን አንቺ ሰው ናቸው እርሳቸው ገብቶሻል አይደለ? መልአክ የሆነ የተለየ ፍጡር እንደው ከፊትሽ ቢገለጥልሽ ብቻሽን ቁጭ ብለሽ የዛኔ መፍራትና መደንገጥ ያለ ነው። ሙሴ ልክ አምላኩ ሲያናገረው ጊዜ ልክ እችን እባብህን ወርውራት ሲለው ጊዜ ሲወረውራት፣ ብትሯን ሲወረውራት ደንግጧል እኮ። ፈለማ ረአሃ ተህተዝ ወላ ሙድቢረን ይላል። ወለም ዩዓቂብ እንደ ዞር ብሎ እንኳን ሊቆም አልቻለም፣ ሮጠ ይለናል። አረ እንዴ ያችን ባየ ጊዜ ነብይ ነው እንዴት ይፈራል? ሰው ናቸው። የሰው ነገር ሁሉ በእነርሱ ላይ ይሰራል። ገብቶሻል? ይበላል፣ ይጠጣል። አዲስ ነገር ካየ ሊደነግጥ ይችላል። ሰው ነውና ይሄ ነብይ ቁል ኢነማ አነ በሸሩ ሚስሉኩም የሚያስደነግጠን ይሄ ነበር ሊያስገርመን የሚገባው። አይሽ አይደለ? ሰው ሆኖ ግን የሰው ነገር በእርሱ ላይ ቢሰራ የሚያስደነግጥ ነገር አይደለም። ይሄ እባብ አይቶ አንድ ነብይ ቢደነግጥ ኦኬ ነብይ አይደለም ልለው? ላ ነብይ ነው። በደንገጥ ያለን የሰው ልጅ ባህሪ ነውና አንድ ነብይ ቆሞ ቢሸና አሃ እንዴት ቆሞ ይሸናል? ነብይ እኮ ነው ላ አይባልም። የሰው ነገር በእነርሱ ላይ ይሰራል። ወጥሻል አይደለ? የአንድ ነብይ ድንግል ማርያም እንዳረጋጋ ነብዩ መሐመድን ለምን አረጋጋ? አረጋግጧቸዋል። ላሳይሽ ነው። ሙሐመድ ሆይ እያለ ይናገራል። ፈየስኩኑ ሊዛሊክ ለዚህም አረጋጋቸው እያለ ቃል በቃል እንዳውም ይናገራል። ፈየስኩኑ ሊዛሊክ ማለት ለዚህም የብስራት ቃል ተረጋጉ ይላል። አረጋግጧቸዋል። ላሳይሽ ነው። በደንብ አድርግ። አልተደበቁም። ላሳይሽ ነው። መደበቅ የሚለው ነገር ወደ እሱ ምን መጣለን? መደበቅ የለም፣ እንደዛ የሚል የለም። ወደ ሚስታቸው ወደ ኸዲጃ ሄደዋል ወይ? አዎ ይሄዳሉ። ወዴት ሊሄዱ ነበር የተፈለገው? ወደ ቤተሰባቸው ነው አይደል የሚሄዱት? ሄደ ወደ ሚስታቸው። ይሄም የነብይነትን እንትን የሚያፈርስ አይደለም። ለምሳሌ ዘካርያስ ምልክቱ ሲያበስረው ምልክቱ እስከሚገለጥ ድረስ የተባለው ነገር እስከሚሆን ድረስ አልተናገረምም። የድንጋጤ ውጭ ወጥቶ ከሚጠብቁት ጋር ድንጋጤ አልታየበትም። ነብዩ መሐመድ ግን ሄደው ለሚስታቸው እንደዚህ አይነት ነገር አየሁ ማለት ነው። ቦታቸው ናቸው የፈለጉት። ደንግጧል አልደነገጠም? ዘካርያስ ይደንግጧል እኮ ነው ያልደነገጠም እንኳን አልኩት። አልደነገጠም እያልሽ እየተመለስሽ ማለት ወጥቶ በቤተ መቅደስ ሲታየው ደንግጧል። አሁን ከዚያ በኋላ ስላለው ስራ ልንመጣ ነው። አሁን ጥያቄሽ ምንድን ነው? አረጋግቷቸዋል ወይ? መልአክ እኮ ያረጋጋል አልሽና አይደለ? አዎ አረጋግቷቸዋል። አብስሯቸዋልም። አብሳሪው መልአክ ምን እንደሆኑ የአምላክ መልእክተኛ እንደሆነ አብስሯቸዋል። እሱ ላሳይሽ ነው። ላሳይሽ ተኽሪጅ ሐዲስ መጀመሪያ ስለነበረው ግልጠተ መለኮት የሚናገር ሐዲስ ነው። ያው እና እዚህ ጋር ከምንጩ ጋር ጀምሬ ላሳያችሁ። ምንጩን የታገኙታላችሁ ሶሒህ ቡኻሪ የተረከው ሰሐባ እዚህ ጋር ታገኙታላችሁ። አይሻ ረዲየላሁ ዐንሃ ቁጥሩ የት ይገኛል? ቡኻሪ 6982 ሙስሊም ላይ 160 ላይ ታገኙታላችሁ። ያው እና ቀጥታ ቃል በቃል መልአኩ ጅብሪል ዓለይሂ ሰላም ተበዳ ለሁ ጅብሪልም
አንዴ ይቅርታ። አንተ በእውነት የአላህ መልእክተኛ ነህ አለው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሱማ እኮ በቅዱስ ገብርኤል አበሰረኝ አሉ። አመንን እኮ ማርያም እንዲህ 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 ብሎ ነገራት። እንዲህ እንዲህ ይሆናል፣ እንዲህ እንዲህ ይፈጠራል አይደል? ለዘካርያስም እንዲህ 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 ብሎ ነገራት። ያ ነገር ሆነ፣ ምልክቱም ታየ በተባለበት ጊዜ በተባለበት ወቅት። የነብዩ መሐመድስ አበሰረ። ቅዱስ ገብርኤል መጣና አበሰራቸው። ከዛስ አበሰራቸው፣ መልእክተኛ እንደሆኑ ነገራቸው። መለኮታዊ ቃል በየጊዜው መልአኩ ገብርኤል በተናገረው መሰረት ቃልን ይዞላቸው እየመጣ አሳያቸው። ከዚያ በኋላ ያንን ለትውልድ አስተማሩ። ጨረቃን መክፈል ነብዩ መሐመድ ጨረቃን ከፈሉ። ማንም ነብይ ጨረቃን የከፈለ የለም። ኢየሱስ ራሱ አላደረገው። ኢየሱስ ክርስቶስማ እኮ ዓለም ሳይፈጠር ሰማይና ምድርን አቁሟል። መክፈል አይደለም። ወደ እሱ እንመጣለን። ካደረጋቸው ተአምራቶች መካከል ኢየሱስ ክርስቶስ ጨረቃን ከፍሏል ወይ ነው ጥያቄ። ጨረቃን ከፈሉ የሚል ነብዩ መሐመድ በጣም እከታተልሃለሁ። እስከዛሬ ድረስ አንተም ስታወራ አልሰማሁም። አንድ ሁለተኛም ደግሞ ኢየሱስ ክርስቶስ ካደረገው ተአምራት እንዲህ ነው ተብሎ አሁን ለአንተን ያልነግርም። እኔ ገና ትንሽ የተማሪ ነኝ። እሺ ችግር የለውም። ለማንኛውም ችግር እንደው እንደ ምሳሌ አሁን መወዳደሪያ ሆኖ አይደለም፣ ዝም ብዬ ላንሳው ብዬ ነው። አሁን ምን መሰላቸው፣ አንድ ነብይ የሆነ ነገር ተአምር ሊያደርግ ይችላል። እኔ በዚህ ነብዩ ሰለላሁ ዐለይሂ ወሰለም ከሌሎች